ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የማህበራዊ ሚዲያዎቻችን ተከታታዮች እንደምን ሰነበታችሁ? ይህ በአራዳ ክፍለ ከተማ ወረዳ 5 ኮሚኒኬሽን ጽህፈት ቤት ሳምንቱ በምን አለፈ በሚል የተዘጋጀ መርሃ ግብራችን ነው። በዚህ ሳምንት በወረዳ አስተዳደሩ የተሰሩ ስራዎች፣ የወረዳው ምክር ቤት ሁለተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤ ማካሄዱን፣ የወረዳው ኮሚኒኬሽን ጽህፈት ቤት እና ፐብሊክ ሰርቪስ እና ሰው ሀብት ልማት ጽህፈት ቤት በጋራ በመሆን የእንጠያየቅ መድረክ ማካሄዱን፣ የጽዳት አስተዳደር ጽህፈት ቤት በስማርት ሲቲ ምንነትና ታሪካዊ ዳራ፣ የስማርት ሲቲ መገለጫዎችና ጠቀሜታውን ብሎ በደረቅ ቆሻሻ አገልግሎት አሰጣጥና በመንገድ ጽዳት ስታንዳርድ ዙሪያ ለጽህፈት ቤቱ ባለሙያዎችና መንገድ ጥርጊያ ሰራተኞች የስልጠና መድረክ ማዘጋጀቱን፣ ነዋሪዎችን የኑሮ ውድነትን በማረጋገጥ ትልቅ አስተዋጽኦ በማድረግ ላይ የሚገኘው የቅዳሜና እሁድ ገበያ የተለያየ ጥራት ያላቸው ምርቶችን በተመጣጣኝ ዋጋ ለህብረተሰቡ ቀርቦ እንደሚገኙና አምራችና ሸማቹን በቀጥታ እያገናኘ ያለ የገበያ አማራጭ መሆኑን መገለጹ፣ በወረዳው አቅም እየተሰራ የሚገኘው የኮሪደር ልማት በፍጥነት ላይ መገኘቱን የአራዳ ክፍለ ከተማ ከፍተኛ አመራሮች እና የስምንቱም የወረዳ ኮር አመራሮች ጉብኝት ማድረጋቸውን